ሰላም አልኩ እንደምን አለን እግዚአብሔር ይመስገን ሜትር ታክሲ አዎ ቦሌ መሄድ እንችላለን ይቻላል ዛሬ ከታዋቂ ሰው ጋር ነው ጉዞ አብሽሩ ወይኔ ረብዚ ሰፈር ሜካኒክ እንኳን የለም በአንድ ስልክ አፕሊኬሽን እኮ አቅራቢያ ያለውን መካኒክ መጥራት ትችላለህ ምንድነው ደግሞ እሱ በጣም ቀላል ነው አፕሊኬሽኑን ስላወረድኩት ላሳየ ከፕሌይ ስቶር ሰርቪስ ፎር ሃየር የሚለውን አፕሊኬሽን በማውረድ ወደ አፕሊኬሽኑ ስትገባ የተለያዩ የሥራ አማራጮችን ያመጣልሃል እዚህ መሃል አሁን የተቸገርክበት ጉዳይ የመኪና ብልሽት ስለሆነ አውቶ መካኒክ የሚለውን ትጫናለህ ከዛ በዘርፉ የተካኑ ባለሙያዎችን ይዘረዝርልሃል ከዚህ መሃል ለምሳሌ ይሄኛውን ብንነካው የሥራ ልምዱን ካንተ በምን ያክል ኪሎ ሜትር እንደሚርቅ እዚሁ ላይ ገልጽልሃል እንዳጋጣሚ ሆኖ ይሄኛው 160 ሜትር ብቻ ነው ካንተ የሚርቀው ከፈለክ በስልክ ቁጥሩ መደወል አሊያም ደግሞ ሃየር ነው የሚለውን ከተጫንከው በኋላ የምትፈልገውን አገልግሎት ቀኑን እንዲሁም እንዲመጣልህ የምትፈልግበትን ሰዓትን እዛው ላይ ትሞላለህ በመቀጠል ዲስክሪፕሽን ላይ የጉዳዩን አስቸኳይነት እዛው ላይ ትገልጽለታለህ ወደታች ወረድ ስትል የሎኬሽን ምልክቷን ስትነካ አፕሊኬሽኑ ያለህበትን ቦታ ይመዘግባል በስተመጨረሻም ሴንድ ጆብ ኦፈር የሚለውን ከተጫንከ በኋላ ጉዳይ ለባለሙያው ይደርሰዋል ማለት ነው አፕሊኬሽኑን እንዴት ማውረድ ይችላሉ ወደ ፕሌይ ስቶር ወይም አፕ ስቶር በመሄድ ሰርቪስ ፎር ሃየር ብሎ በመጻፍ ሰርች ያደርጋሉ ከዛ በመቀጠል አፕሊኬሽኑን ኢንስቶል ያደርጉት አፕሊኬሽኑን ኢንስቶል ካደረጉ በኋላ ሳይን አፕ ያደርጉ ስሞትን ስልክ ቁጥሮትን ኢሜይሎትን እንዲሁም ፓስወርዶን በጥንቃቄ ያስገቡ አካውንት ታይፕ በሚለው ላይ ክላይንት የሚለውን ይመርጣሉ ከዛ ጾታዎትን ይመርጡና በስተመጨረሻም ሬጂስተር የሚለውን እንደተጫኑት በውስጡ የተዘረዘሩትን ዘርፈ ብዙ አገልግሎቶችን ያለ ክፍያ በነፃ መጠቀም ይችላሉ እናንተም ሰርቪስ ፎር ሃየርን ከፕሌይ ስቶር ላይ በነፃ በማውረድ ህይወቶን ያቅልሉ